ክፍል 2 የሚጀምረው ሊሊ ስጦታው ስትከፍተው ስልክ እንዳገኘች እያሳየን ነው። በዚህ ሰዓትም ከሚባለው በላይ በጣም ደስ ይላታል። ልክ ጆን ከዛ ክፍል ሲወጣ ጠብቃም የፍቅረኛውን ስልክ ቁጥር መጻፍ ነበር የጀመረችው። በዚህ ሰዓት መደወል በጣም ነው የፈለገችው፣ ግን ደግሞ ጆንንም መክዳት አልፈለገችም። በዛ ላይ ደግሞ ከዚህ ቤት መውጣት ስላልፈለገች ስልኩን እንዳስቀመጠችው ፊልሙ ያሳየናል። ጆንም ይህንን እየተመለከተ ስለነበር በስተመጨረሻም በሷ በጣም ይተማመናል። ከዚህ በኋላ ምንም ብታገኝ ጥላው እንደማትሄድ እርግጠኛ ነበር የሆነው። ከዛን ቀን ጀምሮም የሁለቱ ፍቅር ከሚባለው በላይ በጣም እየጨመረ ይመጣል። ጆንም ከዛን ቀን ጀምሮ እሷን ቤት ውስጥ ጥሏት መሄድ ይጀምራል። ቤቱን ሳይቆልፍባት በሮቹ እንዳለ ክፍት አድርጎ ገበያ ወጥቶ የፈለገውን ገዝቶ ይመለሳል። በዚህ ሰዓትም ግን ሊሊ ከቤቱ የትም አትሄድም። በጣም ብዙ ጊዜ በተደጋጋሚ እንዲያደርገው ስለተመለከተም ሊሊ ሙሉ በሙሉ አምኗታል። ከዛን ቀን ጀምሮ ሚስጥሮቹ እንዳለ እየነገራት ቤት ውስጥ ብር የሚያስቀምጥበትን ቦታዎች ሁሉ ለሷ ማስረዳት ይጀምራል። በዛ ላይ ደግሞ ቤት ውስጥ ያሉት መኪናዎች ቤቱም ጨምሮ የሷ ንብረቶች እንደሆኑ አንድ ቀን ሁሉንም እንደሚሰጣት ይነግራታል። ሊሊም በዚህ ምክንያት በጣም ደስ ይላታል። እንዲሁ እየኖሩ ወራቶች እያለፉ ነው። ከእለታት በአንድ ቀንም የእሱ ያቺ ካቲ የተባለችው ልጅ ከጠፋችበት ትመለሳለች። ካቲ እዚህ ድረስ የመጣችው አባቷን ልታገኘው ነው። ፊት ለፊት አባቷን ስትመለከተውን በጣም ደስ ይላታል። ጆን ግን ከነጭራሹ እንዳላወቃት ፊልሙ ያሳየናል። ምንም እንደማያውቃት ከነገራት በኋላም እንድትሄድ ያስረዳታል። በዚህ ሰዓትም ካቲ ልቧ በጣም ይሰበራል። አባቴ ምን አግኝቶ ነው ብላ ስላሰበችም እቤት ውስጥ ዞር ዞር እያለች ነው። እንደ አጋጣሚም ከሊሊ ጋር ፊት ለፊት ይገናኛሉ። ካቲ ማነሽ አንቺ ከአባቴ ቤት ምን ትሰሪያለሽ ብላ ሊሊን እያፋጠጠቻት ነው። ሊሊም አንቺ ምን አይነት ጨካኝ ልጅ ነሽ ብላ ከካቲ ጋር እዛው መጣላት ይጀምራሉ። እንዴት አባትሽን እንደዛ ሆኖ ጥለሽው ትሄጃለሽ ብላም ሊሊ በጣም እየወቀሰቻት ነው። አባቷ የአይምሮ ታማሚ እንደነበር እስከዛሬ በጣም ብዙ ሴቶችን አግቶ እንደ ልጅ እዚህ ቤት ሲያኖራቸው እንደነበረም ይሄ ሁሉም በእሷ ምክንያት እንደሆነ ለካቲ ትነግራታለች። ጨመር አድርጋም እሷም ከፍቅረኛዋ ጋር እዚህ ጫካ ማል ተጠፋፍታ እንደነበር እንደ አጋጣሚ እዚህ ቤት መታም አባቷን እንደተዋወቀችው እየነገረቻት ነው። አባቷ ግን በጣም ፍቅር ሰጪና ጥሩ ሰው እንደሆነም ታስረዳታለች። ሊሊም ይልቁንስ አንቺ ነሽ መጥፎ ሴት ብላ ካቲን በጣም እየወቀሰቻት ነው። ይሄን ሁሉ የሰማችው ካቲን በጣም ነበር የደነገጠችው። ምክንያቱም አባቷ የአይምሮ ታማሚ እየሆነ እንደመጣ ከነጭራሹ አላወቀችም። በዛ ላይ ደግሞ አሁን ራሱ እሷን ያላወቀበት ምክንያት ሊሊን እንደ ልጇ አምኖ ስለተቀበላት ነው። ይሄ ሁሉ ነገር በጣም ያናደዳ ካቲን ከዚህ ቤት ቀጥ ብለሽ ውጪ ብላ ሊሊ ላይ ማፍጠት ትጀምራለች። ካለበለዚያ ለፖሊሶች ነው የምደውለው ብላ እያስፈራራቻት ነው። ሊሊ ግን ይህን ፍራቻዋና ዛቻዋን ከነጨራሹ ከምንም አልቆጠረችውም። ይልቁንስ እንደ አባትና እንደ እናት ማንም ሰው እንደዚህ ሆኖላት እንደማያውቅ በዚህ ሰዓት ከሱ ጋር በመኖሯ በጣም ደስተኛ እንደሆነች ለልጇ መልሳ እየነገረቻት ነው። ይህን ያገኘችውን አዲሱን ህይወቷን ደግሞ ማንም ሰው እንዲነጥቃት እንደማትፈልግ ትነግራታለች። ይህ ህይወት ውስጥ ለመኖር ምንም ነገር እንደምታደርግም ጨምራ እየተናገረች ነው። ይህንን የሰማችው ካቲ በጣም ብትደነግጥም ግን ወዴትም ማምለጥ አልቻለችም። በሚያስደነግጥ ሁኔታም ሊሊ ጩቤውን አስታ እንደወጋቻት ፊልሙ ያሳየናል። ሆዷ ውስጥ በጣም ብዙ ጊዜ ከወጋቻት በኋላ እዛው ነበር የገደለቻት። ከዛ በኋላ ሬሳዋን ጠቅልላ ማንም ሰው እንዳይመለከተው አልጋ ስር ተደብቀዋለች። ቤቱ ልብሷ እንዳለ በደንብ ይጨማለቅም፣ ግን ተስተካክላ ተጣጥባ ሌላ ልብስ ለብሳ እንደወጣች ፊልሙ ያሳየናል። ጆን ይህንን ከነጭራሹ ምንም አላወቀም። ምግብ ሰርቶም ስለነበር እራት አንድ ላይ እንዲበሉ ይጠራታል። ሊሊም ሄዳ ቁጭ ብላ አንድ ላይ ምንም እንዳልተፈጠረ እራት አብረው እንደበላች ፊልሙ ያሳየናል። ከጆን የበለጠ በየቀኑ የአይምሮ ታማሚ እየሆነች የመጣችው ሊሊ ነበረች። ምክንያቱም በዚህ ሰዓት ይህን ህይወት ማንም ሰው እንዲነጥቃት አልፈለገችም። የበፊት ህይወቷን ፍቅረኛዋን ከነጭራሹን የረሳችው ይህን ህይወት ተላምዳ እንዲሁ መኖር እንደምትፈልግም ፊልሙ ያሳየናል። ከዛ በኋላ ጆንን ይህንን ቤት ጥለው ሄደው ሌላ ቦታ ከተማ መኖር እንዳለባቸው፣ ይህ ቦታ ገጠር እንደሆነ አሳመነችው። ከዛ በኋላ እቃቸው እንዳለ በመኪና ሰብስበው ከዛ ቤት ለአንዴና ለመጨረሻ ጊዜ ሲወጡ ፊልሙ ያሳየናል። እስከዛሬ እዚህ ቤት ውስጥ እንዲህ ነው የምንኖረው እያለ ሲመራት የነበረው ጆን ነው። ከዛን ቀን ጀምሮ ግን ሊሊ እየመራችው እንደመጣች ሙሉ በሙሉ እሱን መቆጣጠር እንደጀመረች እያሳየን ፊልሙ ይጠናቀቃል። ክቡራን ተመልካቾቻችን ካፕቲቭ የተሰኘው ፊልም የተመለከታችሁትን ይመስል ነበረ። ለፊልሙ ያላችሁን ሀሳብ አስተያየት በኮሜንት ስፍራ ላይ አስቀምጡልን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጉ የደወል ምልክቷን በመጫን ቤተሰብ መሆን እንዳይረሱ። በቀጣይ በአዲስና መሳጭ ፊልም የምንመለስ ይሆናል። እስከዛው ቸር ሰንብቱልን።